እናቴ ስትመጣ ደራሲ ህይወት ምሻው በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ወደ ትረካው ከመግባታችን በፊት ብለን ኢንተርቴይንመንትን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ብለን ኢንተርቴይንመንት ለሁሉም ጊዜ አለው። አመዛኙን ጊዜ እናቴ ልትጎበኘኝ ቤቴ ስትመጣ የሚከተለውን ይመስላል። በአግባቡ እንኳን ሰላም ሳትለኝ የአፓርታማዬ ዋና በርን ከላይ እስከታች ትመለከትና አቤት አቤት ይሄ በር ጥግ ጥጉን የሸረሪት ድር ወርሶታል ትለኛለች። ስትገቢ ስትወጪ ስታዩ ትንሽ አይቀፍሽም? ለምንድነው በመጥረጊያ የማታጸጂው? የመጀመሪያው አርጮሜ። ከዚያ የእናቴ ጥያቄዎች መልስ የሚሹ ሳይሆኑ ራሳቸውን ችለው የሚቆሙ መደምደሚያዎች ስለሆኑ መልሴን እንኳን ሳትጠብቅ የቀኝ እጇን አመልካች ጣት በሬ ላይ አንሸራታ ስትጨርስ ይህንን ጣቷን ቀስራ እላዩ ላይ የተለደፈውን አቧራ በኤግዚቢትነት ታሳየኛለች። ሁለተኛው አርጮሜ። ወዲያው ወደ ውስጥ አንድ እርምጃ ከመሄዷ ወለሉን እያየች ያኔ ለሳሎኑ መሬት ጠቆር ያለ ሴራሚክ ግዢ ብልሽ እምቢ ብለሽ ይሄው ሁሉ ነገር ፊት ለፊት ይታያል። በተለይ ደግሞ ቶሎ ቶሎ ካልተጸዳ እንዲህ ነው ሰውን ሁሉ ፍጥጥ ብሎ የሚቀበለው ትላለች። ሶስተኛው አርጮሜ። በሷ ግምት ሰው እስኪጠየፈው የቆሸሻው ሴራሚክ ንጣፌ የግል በደል እንደፈጸመባት ሁሉ በቅሬታ እየተመለከተችው ከቆየች በኋላ ወደ ሳሎን ይገባ እንዳለች በስተግራ በኩል ግድግዳው ላይ ወዳሉት ማብሪያ ማጥፊያዎች ሄዳ የበሩትን አምፖሎች ሁሉ ድርግምት አድርጋለች። ለምንድን ነው በቀን ይሄ ሁሉ መብራት የሚበራው ትላለች። እናቴ አራተኛውን አርጮሜ ስትሰድ ገና አልተቀመጠችም። እማ እስቲ ተቀመጪ እላታለሁ። አትቀመጥም። በቁሟ ብዙ ገንዘብ የከሰከሰበት የሆቴል ክፍል እንዳስከፋው አልፎ ያጅ እንግዳ ሳሎኔን ከዚህ በፊት እንደማታውቀው ሁሉ በገምጋሚ አይኖቿ ትቃኛለች። አይኖቿ ታጥበውና ደርቀው ሶፋ ላይ የተከመሩ ማዕት ልብሶችን ያገኛሉ። በፍጥነት ወደ እነሱ ትሄዳለች። አንዱን ብድግ ታደርግና ከዚህ ውስጥ የሚተኩሱትን ለይተሻል ትለኛለች። እማ ደግሞ ካውያ እንደሌለኝ እያወቅሽ ብዬ መልሳለሁ። እኔ የሰጠውሽ የት ሄዶ? እሱ ደግሞ ከተበላሸ ዘመን አለው እንዴ? ደንግጣ ታይኛለች። ሰው እንዴት ያለ ካውያ ይኖራል? ያውም የቢሮ ሴት ሆነሽ። አሁን ትቀመጣለች። የተቀመጠችው ግን አረፍ ብላ ልታወጋኝ ሳይሆን እነዚያን ሁሉ ልብሶች በስርዓት ልታጣጥፍ ነው። እያንዳንዱን ልብስ በጥንቃቄ አጥፋ ሰድራ ማስቀመጥ ትጀምራለች። ሸሚዝ፣ ሌላ ሸሚዝ፣ ሱሪ፣ ቀሚስ፣ ፎጣ። ክምር ውስጥ እንደተደበቁ የረሳዋቸው የውስጥ ሱሪዎች ጋር ስትደርስ ኤጭ ይህን የቀውስ ጨርቅ እንኳን ወዲያ ወስደሽ ደብቂ ብላ ትቆጣኛለች። እታዘዛለሁ። ስመለስ በአይነት በአራት ማዕዘን አድርጋ የደረደረቻቸው ልብሶች ይከበዋታል። ማጠፍና መደርደሯን ስትጨርስ በቃ አንቺ እዚህ ሁኚ፣ እኔ ወደ ቁም ሳጥን ልውሰዳቸው ብዬ በችኮላ እናገራለሁ። የቁም ሳጥን መስቀልቅልነት ከተመለከተች ጦርነት ይነሳል። ለምሳ እንገናኝ የተባባልነው ሰዎች ቀናችን እሱን በመሰተር ያልቃል። በዚህ ሁኔታ ጥቂት ደቂቃ ያልፋል። ቲቪው ስትመጣ አንስቶ እንደተከፈተ ነው። ቢቢሲ ዜና ገልመጥ አድርጋው እንዲህ ትላለች። ለምንድነው ሁሉ ጊዜ ጦርነት ዜና ብቻ የምታዩ? ኢራን እንዲህ ሆና፣ እስራኤል እንዲህ አድርጋ፣ ገለመኔ። የኛው ጦርነት የሚያስጨንቀን አይበቃም? የአይምሮ ረፍት የሌለሽ እኮ ለዚህ ነው። ምን አለ መዝሙር ወይ ስብከቱ ላይ እንዲህ ብትበረቺ ትረጋጊ ነበር ያለችኝን ትቼ ምሳ ምን ይሆን እላታለሁ። ወይ ጉድ ገና አሁን ልትሰሪ ነው እንዴ ትለኛለች። ድንገት አልመጣሁብሽ ተቀጣጥረን ነይ ብለሽኝ ምን ላብለሽ ትይኛለሽ? የሚበላማ አለኝ እላታለሁ ፈገግ ብዬ። ምርጫ ልስጥሽ ብዬ እኮ ነው እጨምራለሁ። ድንቄም እስቲ ጉድሽ ታይ ብላ ከተቀመጠችበት ትነሳለች። ወደ ኩሽናዬ ታመራለች። እከተላታለሁ። እናቴ ኩሽናዬ ከመግባቷ የሰው በማይመስል ፍጥነት ሁሉን ነገር ወዲህና ወዲያ ታደርገዋለች። እንዲህ ስትሆን እግሯ 30 እጇ 50 ይመስለኛል። ቅመም የያዙ ዕቃዎቼን ወደ ሌላ ጥግ፣ ሹካና ማንኪያ የነበረበት መሳቢያዬ ወደ ላይ፣ ጭልፋዎች ያሉበት ደግሞ ወደ ታች፣ ሳህን የተደረደረበት ቦታ ወደዚህ፣ ብርጭቆዎች ወደዚያ፣ ድስቶቼ ወደዚህ። ሁሉን ነገር በደቂቃዎች ውስጥ ትቀያይረዋለች።
ስትጨርስ ምክንያቷ ይገባኛል። ይሄኛው አቀማመጥ ስሜት ይሰጠኛል። ወዲያው ሲንክ ውስጥ ወደ ተከማቹት ቆሻሻ ዕቃዎቼ ፊቷን ታዞራለች። ደማቅ የቀይ ወጥ ንድፍ የያዙ ሳህኖች፣ ቅንጭ ያረረበት መጥበሻ፣ ትንሽ ምስር የቀረው ትልቅ ድስት፣ ብርጭቆዎች፣ ሹካና ማንኪያዎች። አስከፊ አደጋ የምታይ መስላ ትመለከታቸዋለች። ምንም ሳትለኝ ልታጥባቸው እጅጌዋን ትሰበስባለች። እማ የራሱ ብዬ እኮ ነው፣ በኋላ ራስ ያጥባቸዋለሁ እላለሁ ስቅቅ ብዬ። አናትሽ ይፍረስ እስቃለሁ። ሴት ሆነሽ እንዴት ነው የሚያስችልሽ? ይሄ እዚህ ተዝረክርኮ አንቺ ቲቪ ላይ። አሁንም እስቃለሁ። ዞሮ ዞሮ ዳፋው ለኔ አይደል? እኔኑ ነው የምታሰድቢው? መቼም ገልቱ አድርጋ ሳድጋት ነው የምታስቢኝ። አጥባ ስትጨርስ ማድረቂያ ጨርቅ ትጠይቀኛለች። በዓይኖቼ የለኝም እላታለሁ። ተስፋ በቆረጠ ሰው ሁኔታ እሱን ትታ ወደ ሌላ ጥያቄ ትገባለች። እሺ የኛ ባለሙያ ምሳ ቤት አለ? ጾም አይደል? ፍሪጅ ውስጥ አሪፍ አልጫ ድፍን ምስር አለ እላለሁ። ዝም ትላለች። ላሙቀውማ? የለም ከነበረዶ አቢ እሱ ነው የቀረሽ። ወይ ጉድ! ሰው ወደ ኋላ ይሄዳል እንዴ? እስቲ አውጪው። አውጣዋለሁ። ክዳኑን አንስታ አፍንጫዋን ወደ ውጡ አስጠግታ ታሸተዋለች። ፊቷ ቅጭም ይላል። ይሄ ነገር ቀይሯል ትለኛለች። ከዚያ ቅፍፍ እያላት እንዴ ፍሪጆ ነው እንዴት ብዬ ላሸተው አጎነብሳለሁ። የምትለው አልገባኝም። ደህና እኮ ነው። ግን እሷ ለኔ አስተያየት ግድ ስለሌላት ሽሮና በርበሬ የእህል ዱቄት ወደማስቀምጥበት ቦታ ሄዳ የእንጨት በሩን ትከፍተዋለች። በሽሮ እንስራ። ሽሮ የት አለ? ባጎነበሰችበት ትጠይቀኛለች። ውይማ ሽሮ አልቋል እላለሁ። ይህን ከማለቴ እንደ ወትሮዋ ቅድም ተሸክማ ያመጣችውን ኩርቱ ሙሉ ዕቃ ልታመጣ ወደ ሳሎን ትሄዳለች። ከውስጡ 3 ኪሎ የሚሆን 3 ቦታ በፕላስቲክ የታሸገ ምጥን ሽሮ ጎትታ ታወጣለች። የእናቴ ሽሮ። ከዚያ የተከተፈው ሽንኩርት ከዘይት ጋር ይንቸሰቸሳል። የተቀጠቀጠ ቲማቲም ይጨመርበታል። ኩሽናዬ ሰው ይሸታል። በመጨረሻ ምሳችንን ለመመገብ እንቀመጣለን። ልንበላ ነው ስል በስመ አብ ብላ የቆረሰችውን እንጀራ በአመልካችና በአውራጣቷ መሃል እንደያዘች ምንድነው አንቺ እንጀራ ትለኛለች። ምን ሆነማ? አታዩም እንዲያደራረቁን? በዚያ ላይ ሻጋታም አለው። የግዢ ነው እንዴ? አረ አይደለም ቶሎ ብዬ መልሳለሁ። ከተጋገረ ገና 2 ቀኑ እኮ ነው። የሰሞኑ ሙቀት ይሆናል። ጭንቅላቷን በማዘን ትነቀንቃለች። ታዲያ አታሞቂውም እንዴ ትለኛለች። ታየኝ መጋገሯን ሶኝ ሳሞቅ። በዚያ ላይ የተሞቀ እንጀራ ስጠላ ፌስታል ነው የሚለኝ። ምሳ ተበላ። ቡና ቀራረብኩ። በማንከሽከሻዬ ቡና ቆላሁ። ዕጣኔን አጨስኩ። ቤቴን አሞቅኩ። እናቴ ፈገግ ብላለች። ካፍታ በኋላ ይሄ ዕጣን ቆንጆ ነው ትለኛለች። በመጨረሻ በጎ ነገር ካፏ ወጣ። ቆይ እሰጥሻለሁ እላለሁ። ከስንት አንዴ ከሷ በመውሰድ ፈንታ ለእናቴ የምሰጣት ነገር በማግኘቴ በደስታ እየተፍነከነኩ። ለመሆኑ ከየት ነው የገዛሽው ትጠይቀኛለች። እነግራታለሁ። ስንት ገዛሽው? እሱንም እነግራታለሁ። ባለማመን ታየኛለች። ገብርኤል ድረስ ይሄ ሁሉ ብር ለጭስ? አንዳንዴ እኮ ገንዘብሽን እንዲህ እያባከንሽ ያለ ብድር ከወር መድረስሽ ይገርመኛል። አባካኝ ከንቱ ትላለች። ፈገግ እላለሁ። ምክንያቱም ለሚሰማውና ለሚያየው ግር ቢልም እናቴ እንዲህ የምታደርገኝ ይህን ሁሉ የምትለኝ ስለምትወደኝ ነው።